በህይወታችን ዘመን ሁሉ የእመቤታችንን ረዳትነት ከሌለበት ሁላችንም አናሸንፍ። የእመቤታችን ረዳትነት በህይወታችን ዘመን ሁሉ ያስፈልገናል። ለምን? የሐዲስ ኪዳን የአምላክ ታቦት ናት። ዮሴፍ የሐዲስ ኪዳን ክርስቲያኖችን ሁሉ የሚወክል ነው። ተንስ ወነሳ ሕፃነ ወእሞ ወጉየ ውስተ ብሔረ ግብፅ፣ ተነስና ሕፃኑንና እናቱን ይዘህ ወደ ግብፅ ሂድ የተባለው ለዚህ ነው። ሕፃኑና ይሄ የዮሴፍ ጉዞ አጠቃላይ ዮሴፍ ወደ ግብፅ ነው ሄደው። ግብፅ የተባለ ጨለማ፣ ድንቁርና፣ አላዋቂነት፣ ኃጢአት እንዲህ ያለው ነው። የዮሴፍ ወደ ግብፅ መጓዝ እኛ በዚህ ዓለም የምናደርገው ጉዞ ነው። በዚህ ወደ ግብፅ ስትሄድ እናቱንና ሕፃኑን ይዘህ እናቱን ብቻ ይዘህ ቢለው ሕፃኑን ተወው እንዳይል፣ ሕፃኑን ይዘህ ቢለው እናቱን ትቶ እንዳይል፣ ሕፃኑንና እናቱን ይዘህ ወደ ግብፅ ስትሄድ እናቱንና ሕፃኑን ይዘህ ማለት ባለ በዘመን ሁሉ የእናቱን ፍቅርና የእሱን አምልኮ አትዘንጋ ነው። እሱን አምላክ ካልክ እሷን ወላዲት አምላክ እያልክ፣ እሱን ፀሐይ ካልክ እሷን ምስራቅ እያልክ፣ እሱን ፍሬ ካልክ እሷን ዛፍ እያልክ ይዘህ ነው። እሱን የሕይወት እንጀራ ካልክ እሷን ደግሞ መሶበ ወርቅ፣ እሱን ውሃ ካልክ እሷን ነቅ ንጽሕት ንጹሕ ምንጭ እያልክ ይዘህ